በነገራችን ላይ ስጦታ የሚሰጠው አንድ ሰው ልቤን እሰጥቻለሁ ግን እንዳልሰጥ ለኔ ያስፈልገኛል ነው እዚህ ውስጥ መቀመጥ አለበት። ስለማልሰጥ ልቤን በቃው በኩል ገልጫለሁ ነው ሐሳቡ። የኔ ገንዘብ የሷ ነው ስጦታ የምሰጣት ለምንድን ነው ምናምን ይላል ሰው ማለት ነው። ፍቅሯቸው እንዳላረጀ እንዲገልጽላት ነው የምትፈልገው እንጂ ጠፍቷት ወይም ራሷ ወጪ አድርጋ የሆነ ነገር መግዛት አቅቷት አይደለም። ግን ትዳር ሁልጊዜ ሰርግ አድርገውት የሚኖሩት ያንን ስለዚህ ሁልጊዜ እንዳያረጅባት ትፈልጋለች። አሁንም ልቡ እንዳለው ነው ወይ ይሄንን ነገር ስለማያደርጉ ነው ይሄ ሁሉ ችግር የመጣውና አሁን መፋታት የሚለውን እንተውና ይሄንን ያድርጉ የሚለውን ነው የምመክረው። አንደኛ መጸለይ፣ ማመን። ላመነ ሰው እንኳን የሰው ልብ ያውሬ ልብ ይለወጣል። ዳንኤል እኮ ያውሬ ልብ ተለውጦለት ወዳጅ አድርገውታል። ትክክል። የባለቤቴ ልብ እለውጠዋለሁ ብላ አምና መጸለይ ያለበት። ይሄ ጠባዩ በፍጹም የሱ አይደለም፣ ድሮ አላውቅበትም፣ አጋንንት ናቸው እንደሚያደርጉን። ሁለተኛ መረዳት ጥሩ ነው። እኔ መረዳት የሚባለው ነገር ምንድነው? ሰው ለምን ይሳሳታል የሚለው ማወቅ። አጋንንት ናቸው እንደሚያሳስቱት። ሁለት የስጋው ፍላጎት ያሳስተዋል። ሶስተኛ ደግሞ አለማወቁ ያሳስተዋል። አራተኛ ደግሞ የመንፈሳዊ ብስለት ደረጃው ለጋ ስለሆነ ይሳሳታል። እነዚህን ነገሮች ግምት ውስጥ አስገብቶ ይቅርታ ማድረግ እና ቃላትን ማለዘብ። ልዝብ ቃል ቁጣን ታበርዳለች ይላል ሰሎሞን። ትክክል። ከመፈካከር ይልቅ ውይይትን መምረጥ። እንደዚህ የምናደርግ ነው መልካም እንጂ ተፋቱ አልልም እኔ። ከመጨረሻ ላይ ግን ፍች የሚፈቀድባቸው ምንድን ናቸው ነው። ባልናገራቸው ይሻላል። ይሄን ባልናገራቸው ይሻላል የሚለውን ጭምር ሰው እንዲሰማው ስለፈለኩ ነው። ለምንድን ነው እንደዚህ የምልበት ምክንያት ሰው ለበጎ ነገር የሚጠቅም 1000 ተነግሮ የሚያጠፋ አንድ ከተገኘ እሷን በቃ እንደዚህ ከሆነ እያጠጋጋ እንፋታ ነው የሚለው እዚያ በኋላ ሰው ማለት ነው። ምክንያት ፈልጎ መኖር ነው እንጂ ምክንያት ፈልጎ መፋታት ልክ አይደል። እግዚአብሔር ትንታችን ኢንቴንሽን የሚባለውን ጭምር ነው የሚያየው፣ ውስጥን ጭምር ነው የሚያየው እንጂ ዝም ብለን የምናደርጋትን ብቻ የሚያይ እንደኛ ዝም ብሎ አይደለም። የምናደርግባትን ምክንያት ብልጣብልጥነታችን ጭምር ያውቃታል እሱ እና መጠንቀቅ ጭምር ስለሚያስፈልግ ለማለት ፈልጌ ነው። እና ምንድነው መፋታት የሚቻለው? አንድ በክህደት፣ ሁለተኛ በማይድን በሽታ ሰውየው ፈቃደኛ ከሆነ አግብተሽ ኑሪ እኔ አልሆነልኝም ያንቺን ሕይወት ጨምሬ እንዲህ አላደርግም ብሎ እሱ ከፈቀደ እንጂ ሰነፈች፣ ቀጠነች፣ ከሳች ብዬ አልፈታትም የሚለው ሲገለበጥ ለወንዱም ይሰራል እና ታመመ ደከመ ብሎ አይፈታም። ስለዚህ የሚያፋታው አንድ የሃይማኖት ክህደት አንዱ ነው። ዝሙት ሁለተኛው ነው። ለምሳሌ አሁን አንድ ሰው ታስሮ ተገዶ ዝሙት ሊፈጽም ይችላል። ያንን በዝሙት ስለሚገባ ሚስቴ በላይ እንዲሁኛለሁ ከባሌ በላይ እንዲሁኛለሁ ብለው መፋታት የለባቸው። ሰውየው ወይም ሴትዮዋ እንዳያውቅ አድርገው ንስሐ መግባት ነው ያለባቸው። ሳይገባሉ ይቀጥላል። ይሄ ማለት ነው ተገዶ የሆነ ነገር ካለ መናገር ግን የለባቸው። ያ ማለት እየሰረቁ የሚሰሩትን አይደለም፣ በችግር የሆነባቸውን ማለት ነው። አንዱ ዝሙት ያፋታል። ሶስተኛው በጎ ነገር እንዳይሰሩ ሁልጊዜ እንቅፋት የሚሆን ሰው። ድካም ያለበት ሰው አይፈታም። ለምሳሌ እንጸልይ፣ ይደክመዋል። ያን ሰው ማበርታት ነው እንጂ ሊፈቱት አይገባም። ግን ሴትዮቱ ልጹም እያለች ባይጾም አንሶ ከኔ ጋር ካልፈላሽ አንቄ ነው የምጥል የሚል ቤተክርስቲያን ትሄጂና እግርሽ ነው የምሰብረው የሚል ሰው ካለ እንደዚህ አይነት በጎ ነገርን ራሱ ከመስራት አንሶ የማያሰራ ሰው ይፈታ። የማቴዎስ ወንጌል ምዕራፍ 6 ላይ ዓይን ብታሰናክልህ አንተ ካንተ አውጥተህ ጣላት። ማቴዎስ 18 ላይ ተናግሮታል። ሁለቱም ወንጌል ምዕራፍ ላይ ዓይን የተባለች ሚስት ናት። ብታሰናክልህ ማለት የጽድቅ እንቅፋት ከሆነችብህ በቃ አትጾምም አንተም አትጾም፣ አትጸልይም አንተም አትጸልይ የምትል ገንዘብ ልትሰጥ ለድሃ አይሰጥም እንኳን ሌላ ሎሚ ከሁለት የምትል ይላል በአተታ ሲተረጉሙት። ሲገለበጥ እንዳይን ብሌን የምትወጁ ባልሽም በሴት አንቀጽ ይናገረው እንጂ ለወንድ ማለት። ይሄ ግን ታዲያ ምን ሆነ አለበት? መጀመሪያ ብቻውን መነገር አለበት። በወንድም ወንድም የሚበድልህ ብቻ ነገረው፣ ከዛ ጓደኛ ይዘህ መከረው የሚለው ጌታ ያላት እቺው። ከዛ ንስሐ አባትን፣ ከዛ ደግሞ ንስሐ አባት ባይገባ በጉባኤ ካህናት ጭምር ተሰብስበው ሁሉ ሊመክሩት ይገባል። ይሄ ሁሉ ከሆነ በኋላ ነው ይሄ ሁሉ ሊፈታ የሚችለው ማና። ይሄኛውን ነገር ግን ማስመከር መቻል፣ የራስን ድርሻ መውሰድ፣ መጸለይ፣ ጊዜ መውሰድ፣ ወደ ውስጥ መመልከትን
ይፈልጋል እንጂ እንደዚህ ባልን ቁጥር ሰይጣን የሌለበት መሬት ስለሌለ የትም ብንሄድ ሰይጣን አለ። ሰይጣን የማይከተለው ሰው ስለሌለ ሰው ብንለውጥም እዚያ ሰው አጠገብም ሰይጣን አለ እና የተሻሻለ ስምና የተሻሻለ አካል ነው የሚኖር እንጂ ሰው ሁሉ ደካማ ነው። ይሄ ነው ያለው ነገር። ቃለ ሕይወት ያሰማል። አውሬ ያሰማል።